በተጨማሪ ዜና መንግስት 5 ልጆች ላላቸው ቤተሰቦች የ50 ሺህ ብር የወር ደመወዝ ጭማሪ እንደሚያደርግ ተዘግቧል። ፍቅር እንደሰማሽው እንግዲህ መንግስት 5 ልጆች ላላቸው አባወራዎች የ50 ሺህ ብር ደመወዝ ሊጨምር ነው። እኛ ደግሞ 4 ልጆች ብቻ ነው ያሉን። ይሄን አጋጣሚ ግን ማሳለፍ ስለሌለብን አንድ የደበኩሽ ሚስጥር ልንገርሽ። ውሽማ አለችኝ። ምን አልክ አንተ? ቆይ እንዴት ብትደፍረኝ ነው እንደዚህ አይነት ነገር የምትናገረው? ቆይ አንዴ ያስጨርሽኛ። ከሷም አንድ ልጅ ወልጃለሁ። አሁን ልጁን እናምጣውና የድሉ ተጠቃሚ እንሁን። አይ መቼስ በቃ ብሩ ከሚያመልጠን ይሻላል። በል በቃ ይዛቸው ነው። አይ ልጅ ደግሞ እኮ ቁርጥ እኔን ነው የምትመስለው። ሰርቀው ያደረጉት ያጋልጣል የሚባለው ለካ ይሄ ነው። እንደምንም ብዬማ ሌላ አንድ መድገም አለብኝ ከሷ። ቆይ ብቻ እንዴ 3ቱ ልጆቼስ? ሰውዬ አንተ ብቻ አይደለም እኮ ዜናውን የሰማው። ማለት ያው በቃ እነሱም አባቶቻቸው መተው ወስደዋቸዋል። ምን አባቱ ነው የሚያፈጠው ይሄ ልጅ? ቆይ የማረገውን እኔ ነኝ የማውቀው። ናስኪ የኔ ልጅ ሂድና ከሱቅ ካርድ ገዝተና። እሺ። ኧረ ተው አንተ ሰውዬ፣ በዚህ ምሽት አትላከው፣ መሽቷል እኮ እንዴ። በዛ ላይ ደግሞ አፈሳ ተጀምሯል። ታውቃለህ ይሄንን። ምን ይሆናል ብለሽ ነው? እንኳንም ከአፈሳ ከኮንዶም ሳምልጦ የለም እንዴ? እቺ ልጅ ምንም ብገዛላት ደስተኛ አትሆንም። ዛሬ ደግሞ ይሄን ይዤ ስገባ ምን ትለኝ ይሆን? ሰላም፣ እንኳን ደህና መጣ። ሰላም፣ እንዴት ነሽ? ለፍቅረኛ ፓንት ፈልጌ ነበር። እስቲ ታሳይኛለሽ? አሎ፣ ምረጥ። ኦ ይሄንን ፓንት 10 ራሱ ከለሩ ተመሳሳይ የሆነ ስጪኝ። እሺ የኔ ውድ የገዛሁልሽን እስቲ የኔ ፍቅር። ኦ ምን ገዝተህልኝ መጣ? ኦ ፓንት። አመሰግናለሁ ፒፖዬ። ግን ደግሞ ማሬ ለምንድን ነው ተመሳሳይ ያደረገው? ሰዎች እኮ ፓንት ማልቀይር ነው የሚመስላቸው። አባዬ እስኪ ይህን ሰርቲፊኬት ይኸው። ምንድን ነው? ምን ማለት ነው? እንዴት እንዲህ ማይረባ ውጤት ታመጣለህ? ሞባይልና ቲቪ ላይ ተተክለ ትውላለህ። በጣም ደደብነ ማትረባ። ለነገሮች እናት ናት ለዚህ ያበቃችህ። እባክህ እስኪ ተረጋጋና ልጁ እንዲያስረዳ እድል ስጠው። አንቺ ዝም በይ። ይህ ልጅ የምታበላሸው አንቺ ነሽ። አባዬ ይቅርታ፣ ቤቱን ሳጸዳ ወድቆ አግኝቼው ነው። ይሄ የአንተ የድሮ ሰርተፍኬት ነው። እና ታዲያ ትዳር እንዴት ነው ልጆቼ? ኑሮስ እንዴት እያደረጋችሁ ነው? አዎ ማዘር፣ ምንም አይል እንግዲህ ተያይዘነዋል። ቆይ አንቺ ልጅ ምንድን ነው 10 የምትጠቅሽኝ? ፒፖዬ ባሌ ዛሬ በጣም እናፈቀኝ። አንተ ለእናቴ የሆነ ነገር ብልሃት ነው። መኝታ ቤት እጠብቃለሁ። እሺ? ኧረ አንቺ ልጅ ምን ሆነሻል? ተናግራለሁ እንግዲህ። እናቴ ትንሽ ራሴን አሞኛል። መኝታ ቤት ልገባ ነው። ትንሽ አረፍ ለማለት። እሺ? ምንድን ነው ልጄ? የሆንሽ ነገር አለ? አይ ትንሽ ድካም ስሜት ተሰምቶኝ ነው። አረፍ ስል ይሻለኛል። እሺ? ቻው፣ ደህና እደሪ የኔ እናት። ደህና እደሪ። እሺ? ፒፖ ደህና ናት? እንዴት ናት? ደህና ናት ማዘር። ትንሽ ራስ ምታት ይዟት ነው። ፓራስታሞል ሰጥቻታለሁ። አሁን ደህና ትሆናለች። እርሱ አያስቡ። ታዲያ ምን ነው የፋርማሲውን በር ሳዘጋው መጣህሳ?
ሁሁ በለው ፐፐፐፐ ቆይ ለዚችማ ዴም ማድረግ አለብኝ። እጭ ደወለች ደሞች። ሄሎ ሄሎ፣ ወዬ ነውድ ፒፖዬ ማሬ እንዴት ነህ? አለሁልሽ ደህና ነኝ። ማሬ ወደ ቤት እንዴት ትመጣለህ? ይቻላል፣ አሁኑኑ እመጣለሁ። አለ ምክንያትማ አልጠራችኝማ። አሁኑኑ ልሂድ። ሰላም እንዴት ነህ? አለሁልሽ ውዴ፣ እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቁጭ በል እዚህ ጋር። እሺ። ፒፖዬ አንድ አስፈላጊ ስልክ ተደውሎልኝ ነው። እኔ መውጣት አለብኝ። በቃ ከእህቴ ጋር ተጫወትሽ። አጫውቹ። ቻው። እሺ፣ ኧረ ችግር የለውም። መልካም ቀን ይሁንላችሁ። ለአንቺም መልካም ቀን ይሁንልሽ። እቺን ቀን በጉጉት ጠብቃት ነበር። ይኸው አሁን እዚህ ክፍል ውስጥ እኔ እናንተ ብቻ ነን። ለምን ጥሩ ጊዜ አናሳለፍም? ወይኔ ጉዴ! ቆይ የታል ኮንዶሙ? አረ የት ነበር ያስቀመጥኩት? እዚህ ጋር ነበር እኮ ያደረኩት። የስ አገኘሁት። በጣም ይገርማል። በእንደዚህ አይነት ጊዜ እንደዚህ አይነት ወጣት መገኘቱ። እኛ ልንፈትን ስንል አንተ ግን በእንደዚህ አይነት አልባሌ ነገር አልታለልም ብለህ መኪናን አስነስተህ ልትሄድ ነበር። ይገርማል። ብቻ ልጄ እንደዚህ አይነት ባል በማግኘቷ እድለኞች ነን። እንኳን ወደ ቤት በሰላም ተቀላቀልክ። ደግሞ ዛሬ የት ይሆን የምትወስጂኝ እንዴ? ምን አረኩኝ? ቆይ ምን አረኩኝ? ቆይ እማ ምንድን ነው ሰዎቹ ላይ የሚያፈጡብኝ? ያን ያህል አስቀያሚ ነኝ እንዴ? ኧረ አስቀያሚ አይደለም፣ ዝም ብለው ነው። ተዋቸው። ግን ሰው ፊት እማትበለኝ እሺ? ልጄ ትንሽ ብቻ ነው የቀረን። እየደረስን ነው። ወይኔ ልጄ፣ እዛ ጋር ሽፍታው ይታይሻል? በቃ ግመላችንም ወርቃችንም መወሰዱ ነው። ተስፋም የለን። አይ ችግር የለውም። በቃ አባዬ፣ ቢያንስ ወርቃችንን እንኳ ማትረፍ እንችላለን። እነሱ እኔን መፈተሽ የማይችሉበት ቦታ እኔ ደብቀዋለሁ። አሁን እየመጡ ነው። በቃ አሁኑኑ ያላችሁን እንዳለ አምጡ። አሁኑን እንዳለ ያላችሁን አንጡ እባክህ። ምንም ነገር አታድርገን። ይሄ ግመል ብቻ ነው ያለን። እሱንም ቢሆን አንጡት። በቃ እናንተ ሂዱ። አባዬ ለምንድን ነው ያዘንከው? ወርቃችንን እኮ አትርፈናል። ለምን እንዳዘንክ ምንም ሊገባኝ አልቻለም። እሱስ ልክ ነሽ። እናትሽ ብትኖር ደግሞ ግመሉንም ታሳልፍልን ነበር።